አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ። ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር። በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘርጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ እቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታሁን ላይ ቀርቦ እና ይኸው 3 ዓመት ሆነው። ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቀሃለን አንረሳማ። እኛ የታረከው ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደ ዜጋ። ሌላኛው የወሎ ተርሸሪ ሆስፒታል ነው። ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበረ የፌዴራል ኦዲት አንድ ጊዜ። እና እሱን ነገር የታደረሳችሁት በእርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል። እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበር። እና እሱንም አልረሳነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም በሀገሩ? በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። የተከራየውን ግቢና መኖሪያ ቤት ብሎኬት አስመጥቶ ለ2 ከፍሎ ካጠረ በኋላ አከራዩን ጠርቶ እኔና እርሶ ከዛሬ ጀምረን መልካም ጎረቤታሞች ነን እንጂ አከራይና ተከራይ አይደለንም ስላለ ጀብራሬ ልነግራችሁ ነው። ጀብራሬው አዳማ ከተማ ግብርና ጀርባ ቤት ፈልጎ ይከራያል። መጀመሪያውኑ ቤት ሲፈልግ አቅመ ደካሞች ናቸው፣ ሊከራከርላቸው የሚችል አቅም ያለው ሰው አጠገባቸው የለም ብሎ በጥናት ነው የተከራየው አሉ። ጓደኞቹ ናቸው እንዲህ ብለው የነገሩ። ተከራይቶ ግቢ ከገባ በኋላ ከየት እንዳመጣው የማይታወቅ ወታደራዊ ማዕረግ እላው ላይ ይጭናል። አንዴ ጄኔራል ነኝ ይላል፣ አንዴ ኮማንደር ነኝ ይላል፣ አንዴ ሻለቃ ነኝ እያለ አለማመዳቸው። ካለማመዳቸው በኋላ ብሎኬት አስጭኖ አስመጥቶ ግቢ ውስጥ አዘረገፈና ለ2 አጥሮ ከአሁን ወዲህ እኔና እርሶ መልካም ጎረቤታሞች ነን እንጂ አከራይና ተከራይ ተብለን አንጠራም። ይሄን እያጠረ እያለ ነው እንግዲህ የሰፈር ልጆች ያስቆሙትና ወደ ፍርድ ቤት ይዘውት ሄዱት ጉዳዩን። እንግዲህ የዘንድሮ አይናውጣነት፣ የዘንድሮ ስግብግብነት፣ የዘንድሮ ሌብነት ይሄን ያህል ደርሷል ጎበዝ። ምን የሚሉት ነው አሁን? የተከራየው ቤት ለ2 ከፍለህ ይሄ የኔ ነው ይሄኛው የእርሶ ነው ከአሁን ወዲህ መልካም ጎረቤታሞች ነን ማለት ምን ማለት ነው? ህግ ወይ የት ነሽ ያለ
ረቂቅ ትሬዲንግ እና ዋይቢኤስ ሱፐርማርኬት አዲስ አበባ ላይ ምን እየሰሩ ነው? ዋይቢኤስ ሱፐርማርኬት የሚባለው ንብረትነቱ የወልደ ጊዮርጊስ ታውቁታላችሁ። በዚህ በሶሻል ሚዲያ ላይ ቀጠን ያለ ዳስ የሚያወጣ ሰውዬ የእሱ ነው የኔ ነው ብሏል። ይህ ሰውዬ አሁን ላይ ዱባይ ላይ የዴሊቨሪ ስራ እየሰራ ያለ ሰውዬ ነው። ከዚህ በፊት ከአንድ ሽማግሌ ጋር የዘይት ኢምፖርት አግሪመንት ተፈራርሞ ምን እንደሰራ ነግሬያችሁ ነበር። ዛሬ ላይ ረቂቅም ሆነ ዋይቢኤስ የተሰጣቸው ንግድ ፍቃድ በአዲስ አበባ ኮንዶሚኒየም ቦታዎች እና በተለያዩ አዲስ አበባ ቦታዎች ላይ የአዲስ አበባ ሕዝብ ላይ የሚመጣውን የችርቻሮ ዋጋ ንረትን እንዲያረጋጉ መንግስት ፍቃድ የሰጣቸው በተሻለ ዋጋ እንዲሸጡ ለህብረተሰቡ እንዲያቀርቡ ፍቃድ የተሰጣቸው ናቸው። ነገር ግን ምን እያደረጉ ነው እያሉ መረጃ እየደረሰኝ ነው። ለምሳሌ ለረቂቅ ትሬዲንግ 10 ሚሊዮን ብር ብትሰጡት በየወሩ 1 ሚሊዮን ብር ቼክ ይጽፍላችኋል። የዛሬ ወር 1 ሚሊዮን ብር፣ ሁለተኛ ወር ላይ 1 ሚሊዮን ብር፣ ሶስተኛ ወር ላይ 1 ሚሊዮን ብር፣ 4፣ 5፣ 6፣ 7 እያለ 10ኛ ወር ላይ 1 ሚሊዮን ብር እና የሰጣችሁትን 10 ሚሊዮን ብር ሱፐር ፕሪንሲፓል አርጎ ቼክ ይጽፍላችኋል። በየጊዜው እናንተ 1 ሚሊዮን እያላችሁ 10ኛ ወር ላይ ጠቅላላ ስንት ወሰዳችሁ ማለት ነው? 20 ሚሊዮን ብር ሆነ ማለት ነው። ፕሪንሲፓሉ 10 ሚሊዮን ወለደላችሁ ማለት ነው። ለዚህ ቼክ ይጽፍላችኋል። እንግዲህ ጊዜው ሲደርስ ሄዳችሁ መውሰድ ነው። እንደዚህ እንሰራለን እያሉን ነውና እንግባበት ወይ ብለው ሰዎች ጠይቀውኛል። እነዚህ ሁለት ድርጅቶች የተሰጣቸው ፍቃድ የችርቻሮ ዋጋ እንዲሸጡ የንግድ ስራን እንዲነግዱ ነው እንጂ የፋይናንስ ስራን እንዲሰሩ አይደለም። ከንግድ ባንክ ወይም ከተለያዩ ባንኮች የሚያበድርበት 22% ነው። እዛ ብታስቀምጡ ደግሞ አራውንድ ስንት ፐርሰንት ነው የሚወልደው? ገንዘብ ስለሌለኝ ብዙም አላውቅም ስንት እንደሚወልድ 7፣ 9 ሊሆን ይችላል። ብታስቀምጡ ሴቪንጋችሁ የሚወልደው ማለት ነው። እንደዛ በአመት ከሚወልድላችሁ እኔ ጋር ታመጡና እኔ በየወሩ 10% እያሰብኩ ሰጣችኋለሁ ነው። እነዚህ ሁለት ተቋማት የተሰጣቸው ፍቃድና እየሰሩት ያለው ስራ ይጋጫል። ስለዚህ የሚሰጣችሁ ቼክ በህግ ፊት ዋጋ የለውም ማለት ነው። ለምን? አንድ ቼክ ፍርድ ቤትም ሆነ በተለያዩ ቦታዎች ላይ እንደ ማስረጃ ማቅረብ የምትችሉት በመጀመሪያ ደረጃ በሻጭና በገዢ መካከል የሚደረገው ግብይት ህጋዊ ግብይት መሆን ይጠበቅበታል። ሁለተኛው ደግሞ የመንግስትን ጥቅም በግብይት የማያሳጣ መሆን ይጠበቅበታል። በዚህ ሁለት መስፈርት መሰረት የሚሰጣችሁ ቼክ እንደ ማስረጃ አድርጎ ማቅረብ አይቻልም ህግ ፊት ማለት ነው። ቢኮዝ የተሰጠው ፍቃድ የፋይናንሻል ስራዎችን የባንክ ስራዎችን እንዲሰሩ አይደለም። እነዚህ ድርጅቶች እንደዚህ ያላችሁ ሰዎች እና ብራችሁን ልትሰጡና በየወሩ 10% ልትለቅሙ ያሰባችሁ ኢትዮጵያውያንና አዲስ አበባውያን ኳስ በመሬት ብታረጉ። በእርግጥ ይሄ ስቶሪ ዲቨሎፕ እያደረገ የተለያዩ ማስረጃዎች እየተሰበሰበበት የሚቀጥል ቢሆንም እስከዛው ድረስ ግን ታሞ ተመማቀቅ ኳስ በመሬት ማድረግ ይሻላችኋል። ስለዚህ ማስረጃ ያላችሁ ሰዎች፣ በዚህ ደረጃ ማስረጃ ያላችሁ ሰዎች፣ የተለያዩ አግሪመንት ያላችሁ ሰዎች ላኩልኝ። ህብረተሰባችንን እናድን። እነዚህ ሰዎችም ከሚሰሩት ህገወጥ ተግባር ላይ እናድን እላችኋለሁ። መልካም ጊዜ